ሰላም ጤና ይስጥልን ውድ የፋስት አማሪክ ዜና ተከታዮቻችን በሙሉ እነሆ የዛሬውን ዘገባ እንደሚከተለው አቀርብላችኋለሁ። ለ$65 ፓርኪንግ ውል 3 ሰዎችን የገደለው ጸጋብ አድማሱ በፖሊስ ተያዘ። በፓርኪንግ ውል ምክንያት በደረሰ ጭቅጭቅ የ3 ንጹሃን ሰዎች ሕይወት ማለፉን ነው የተገለጸው። በሚኒሶታ ሴንት ፖል ከተማ በሚገኘው የሃይላንድ ፓርክ አፓርታማ አከራይ ቢሮ ውስጥ በተከሰተ አሰቃቂ ጥቃት የ3 ሰዎች ሕይወት በአሰቃቂ ሁኔታ አልፏል። እንደ ፖሊስና የክስ ሰነዶች መረጃ ጥቃቱን ፈጽሟል የተባለው የ30 ዓመቱ ጸጋብ አድማሱ በ3 የሁለተኛ ደረጃ በቁጥጥር ስር የዋለ ግድያ ወንጀሎች ተከሷል። ጸጋብ የፓርኪንግ ቦታ ውሉን ለመሰረዝ ወደ ቢሮው ደውሎ እንደነበረና ውሉን አሁንም መክፈል አለበት በመባሉ ምክንያት በስልክ ከተከራከረ በኋላ በአካል ወደ ቢሮው አምርቷል። በቢሮው የቪዲዮ ካሜራ ላይ እንደታየው ግለሰቡ ውይይት ሲያደርግ ቆይቶ ሽጉጡን በማውጣት በቢሮ ውስጥ በነበሩ 3 ሰዎች ላይ ተኩስ ከፍቷል። በቦታው 21 የተኩስ የ9 ሚሜ ጥይት ቀፎዎች ተገኝተዋል። የሞቱት ስም ዝርዝር አንደኛ አዳም ጄፍሪ 43 ዓመት፣ ሁለተኛ ዲና ማሪ 56 ዓመት፣ ሶስተኛ ናንሲ ፊንቴስ 25 ዓመት ነበሩ። ተጠርጣሪው ረቡዕ ጠዋት ፍርድ ቤት የሚቀርብ ሲሆን ዳኛው የ$10 ሚሊዮን የዋስትና መብት ወስኖበታል። እያንዳንዱ የክስ አይነት እስከ 40 ዓመት የሚደርስ የእስራት ቅጣት ሊያስከትል ይችላል። ለሟች ቤተሰቦች፣ ወዳጆች፣ ለመላው ማህበረሰብ መጽናናትን እንመኛለን። ለሰዓቱ የነበረን ዘገባ ይሄ ነበረ።